ጋይስ 5.5 አራር ያለው ትሬድ እንዴት ሚስ አረኩኝ ጎልድ ላይ። ይሄ ሴታፕ ጎልድ ሚስ ያረኩት የምጠቀመው ስትራቴጂ ኤስኬ ሲሆን ይሄን ሴታፕ ሚስ ያረኩት መጀመሪያ እዚች ጋር ከ4 አወር ነበር የተነሳ ነው አናላይሲሳችንን ስንሰራ። ከዛ በኋላ እዚህ ጋር መተን ይሄን ሪትሬስመንት እዚች ጋር ስናረገው ይሄንን ሌቭል ሰጠኝ። እዚህ ጋር ያለው ሌቭል ሲሰጠኝ ኢንትሪ ሌቭል የነበረው እነዚህ ጎልደን ዞን ናቸው። እነዚህ ከዚህ ጀምሮ እዚህ ጋር ነበር የሰጠኝ። ይበልጥ አሪፍ ኢንትሪ እንዲሆንልኝ እዚህ ጋር ነው ልገባ ማረገው። ከዛ በኋላ ኢንትሪን አስቀመጥኩኝና ማርኬቱ እንትን እስኪል እየጠበቅኩ ነበረ። ከዛ በኋላ ማርኬቱ ባሰብኩት ታይም መጣ። አሪፍ ሙቭ አምጥቶ ሄዶ እዚህ ጋር ሚስ አረገ። እዚህ ጋር አሪፍ ሄዶ ኢንትሪ ሚስ አርጎ ወረደ። በቃ ይሄ ሴታፕ አምልጦኛል ብዬ ሊሚቶቼ ዲሊት ካረኩ በኋላ ዛሬ መጣና የትራይ ስናይፐር ኢንትሪ እዚህ ጋር ገባ። ናካት ሄደ። ምንም አላረግም። ቀጥታ ቲፒሲ ታረገ። በዚህ ምክንያት ይሄንን ትሬድ ሚስ አረኩት። በቀጣይ ቪዲዮ ንገራይ ፒስ